የበጋሻውን ንግግር እንደሰማችሁት ነው። ሞት የተወደሰበት፣ ግድያና ጭካኔ የተንቆለጳጰሱበት ሰዎች በአያት ቅድመ አያቶቻቸው ኃጢአት ምክንያት ዛሬ ላይ መሞታቸው ትክክል ነው እሰይ የሚል መልእክት ያለው እሱ ትላንት ደረሰብኝ ባለው በደል ምክንያት እግዚአብሔር ጊዜ ቆጥሮ ቦታ መርጦ ዛሬ ላይ የእሱን መፈጠር የካሴቱን መውጣትና መቃጠል እንኳን የማያውቁ ሰዎች የሞቱበትን አጋጣሚ የሱ የትላንት በደል ካሳ አድርጎ የሚቆጥር በሃይማኖት እይታም ካየነው ግብዝነት። እውነት ለመናገር እግዚአብሔር ያለፈን በደል ቆጥሮ እዚሁ ምድር ላይ ቅጣቱን የሚሰጥ ቢሆን እቺ ምድር ምድረ በዳ በሆነች ነበር። ተጠቃን አትበሉ፣ ምን አደረግን በሉ። ምን አደረግን ብሎ መጠየቅ ተገቢ ሊሆን ይችላል። ግን ትላንት ባደረጋችሁት ምክንያት ዛሬ ላይ መበደላችሁ፣ መሞታችሁ፣ መታረዳችሁ ትክክል ነው የሚል ምክንያት ክርስቶስ ራሱ ያነወረው ቃኤል የተጠየቀበት የተከሰሰበትን ግድያ የሚያጸድቅ ክርስቶስን እሰብካለሁ ከሚል ክርስቲያን የማይጠበቅ ነውር ነው። ይሄ በጠቅላላ በክርስቲያኖች በሰው ልጆች ላይ የተቃጣ የጥላቻ ንግግር ነው። በሟች በቤተሰቡ በጠቅላላ ጉዳዩ በሚመለከታቸው ሰዎች ቁስል ላይ እንጨት የሚሰድ ሁላችንም ትክክል አይደለም ልንለው የሚገባ የሚመለከታቸው አካላት እንዲህ አይነቱ ነውረኛ ንግግር ለህብረት፣ ለሰላም፣ ለፍቅር አደገኛ ነው ብለው ተገቢ እርምጃ ሊወስዱበት የሚገባ አለበለዚያ የሞራል ልዕልና አይኖረንም። ነገ አንዱ ሲያጠፋ አንዱ ዝም እያለ የምንሄድ ከሆነ ዛሬ ሌላው ያላግጣል፣ ነገ ሌላው ያለቅሳል። ቦታ መቀያየር ነው። የሆነ ቦታ ላይ ሁላችንም አንድ ነገር ስህተት ነው ትክክል አይደለም ብለን የምናወግዝበት የጋራ ጥግ ሊኖረን ይገባል። ህግም በተመሳሳይ እንዲህ አይነቱም ነገር እከሌ ነው የነከሌ ነው ሳትል እኩል የምትፈርድበት አጋጣሚ ከሌለ አደገኛ ነው። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ! አንተ ምን አርገህ ነው ባለማህተሞች የታረዱት? አንተ ምን አርገህ ነው ቄሱ የታረደው? አንተ ምን አርገህ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገህ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። ወጣት እና ለምን አይቀጥልም? ወንጌሉ ለምን አይቀጥልም? እሺ ለምን አይቀጣጠልም? ያ መንገድ ይዘጋ የነበረው 3 ቀን ያ ከተማይቱ ሁሉ በዝማሬ ትከደን የነበረበት ዘመን ለምን አይመጣም? ለምን አይመለስም? አሁን ጌታ የሚያስረሳቸው እነሱን በድንጋይ እየወገርን ከሀገር እያባረርን ያለ ስማቸው ስም እየሰጠን ይሆናል እንዴ? አይሆንም፣ አይሆንም። እና ንስሐ ያስፈልጋል። አያችሁ፣ የበጋሻው ንግግር ለኛ አንድ ትልቅ መልእክት አስተላልፏል። የኦርቶዶክሳውያን የኛ መታረድ በየጊዜው የሚደርስብን ያ ሁሉ ግፍ፣ የቤተክርስቲያን መቃጠል፣ ሁሉም ነገር በነማን እየተሰራ እንደሆነ ኮንፊርም አድርጎልናል። እኛ ዋሃብያ ብቻ እንዳልሆነ በዚህ ማረጋገጥ እንችላለን። ከበስተጀርባ ዋሃብያም ይሁን ፕሮቴስታንቶችም አሉበት ብለን ነው ምንፈርጀው። አሁን በጋሻ እያለ ያለው አንተም ሆንክ አባቶች ድሮ ምን አድርጋችሁ ነው? ለዚህ ነው እየታረዳችሁ ያላችሁት። አሹ ታረዳችሁ እንኳን እያለ ነው። አያችሁ። ሌላው ደግሞ ድሮ የራሱን ታሪክ ወንጌል መንገድ የሚዘጋበት ከተማ ሁሉ የሚጥለቀለቅበት አሁን ለምን አይቀጥልም አለ። ስለዚህ መልሱን፣ እኛ ብንመለስ ሁሉም ነገር ይስተካከላል አይነት መልእክት ነው ነገሩ ላይ ያለው። ወይ ጉድ! እንዲህ ያለ መመቻመች ያለው እናንተ ቤት ሊሆን ይችላል። መድኃኔዓለም ክርስቶስ ይሁዳ ሲሄድ እኮ ይሁዳ እኮ ከ12 አድርጌ ከቆጠርኳቸው ሐዋርያት መካከል ሄደብኝ እኮ አላለም። የመረጠውን ይሁዳ የመረጠው መንገድ ሲሄድ አስቀድሞ ነግሮት ነበረና እምቢ ካለ እምቢ ነው በቃ። እምቢ ያለውን ሰው ማስገደድ አይችልም።
የራሱን አስተምሮ ይከተላል፣ ይታዘዛል፣ ከሱ ጋር ይሆናል። አይ እኔ አልፈልግም 30 ብር ትሻለኛለች ብሎ ካለ ምርጫው ነው። ይሁዳን የሚለማመጥበት ምክንያት ለክርስቶስ ምንም መነሻ መድረሻ የለውም። መጨረሻ ላይ ደግሞ የምትታረዱት የምትገደሉት በኃጢአታችሁ ነው ኦርቶዶክሳውያን፣ ስለዚህ ንስሐ ግቡ እኛንም መልሱ አይነት ነገር ነው። አይታችኋል አይደለ? አይሆንም። ይሁዳ ወደ ቤተክርስቲያን ተመልሶ ከክርስቶስ ሐዋርያ ተራ መቆጠር አይችልም። ታሪክ ሆኖ አልፏል። ምናልባት አንተም ሆንክ እኛ አሁን በስጋ ያለንበት ጥቂት ወራት አለችና ከገባህ ንስሐ ገብተህ የአባቶችን አስተምሮ ተቀብለ ያ የበደልከውን ሕዝብ በአደባባይ በሚዲያም በአካልም ይቅርታ ጠይቀህ የምትመለስበት ሁኔታ ካለ በአንተ ዘንድ ያልብ ካለ በዚህ ሁኔታ ይሆናል። ከዚህ ውጪ ይችን ቤተክርስቲያን እየተመኛት ምራቅ እየዋጥክ እንደዚህ እየዋጥክ ትቀራለህ። ካንተ ቀረብህ እንጂ እኛማ አለን። ይኸው እግዚአብሔር ይመስገን። ቤተክርስቲያን የምትታረደው የምትቃጠለው እኮ የቀራንዮ የኢየሱስ ክርስቶስ መንገድ ስለሆነ ነው። እንደዛ ከሆነ ሐዋርያት እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ተሰየፉ፣ ታረዱ፣ ቁልቁል ተሰቀሉ የሚለው ታሪክ እኛ ቤት እኮ እሱ እኮ ነው አሁን እየተሰራ ያለው። እናንተማ ያው ሹመት ሽልማት እያገኛችሁ ነው አይደለም? ምን አዲስ ነገር ተናገርኩ? ምን ሐሰት ተናገርኩ? እውነታው እኮ ነው እየተናገርኩ ያለሁት። ስለዚህ ኦርቶዶክሳውያን ለእናንተ ነው የምነግራቸው። እየታረድን ያለ ነው፣ እየተገደልን ያለ ነው። ከበስተጀርባ ድጋፍ የሚሰጡት ፕሮቴስታንቶቹ እንደሆኑ ያው ፕሮቴስታንት ዲኖሚኔሽን አንዱ ስለሆነ ነው የበጋሻው። ዋሃብያም ያው አላሁ አክበር በሉ በግድ ኦርቶዶክሳውያን በገጀራ እያስገደደ እያሰለመ እንደሆነ እሱን እያየን ነው ከዚህ በስተጀርባ። ስለዚህ መንግስት በዝምታ እየሄደ ያለው ነገር ትክክል አይደለም። ቅዱስ ሲኖዶስም ሪኡ ልጆቼ አለቁ፣ በጎቼ እኔ የምጠብቃቸው በጎቼ አለቁ፣ ታረዱ ብሎ ቅዱስ ሲኖዶስ ሪ ብሎ መጮህ ሲገባው ቅዱስ ሲኖዶስም በመግለጫ ብቻ ለማለፍ መፈለጉ እነሱ ሴፍ ኤሪያ ውስጥ እዛው 5 ኪሎ ስለሆኑ አባቶቻችን እናንተ ልታውቁ የሚገባው ዳሩ ሲፈታ መሃሉ ዳር ይሆናል። በዛ ላትቀጥሉ ትችላላችሁ። እግዚአብሔር መንፈስ ቅዱስ ያይባችኋል፣ ሐሳባችሁን ሁሉ ይመረምራል። ይሄን ነው ምለው እኔ እናፍርጠው ከመጣ ምንም አይመጣም። ከክርስቶስ በስተቀር የምንፈራው ስለሌለ ብዬ ነው።